ኮንቴንት ጀነሬት ለማድረግ ብዙ ኤአይዎች አሉ፣ ግን ለፖስት ለማዘጋጀት ዳውንሎድ አድርጋችሁ ገና በሌላ ሶፍትዌር ኤዲት ማድረግ ይጠበቅባቸዋል። ለመስራት ቀላል የሚያደርግልን ኦል ኢን ዋን ኤአይ የለም። ዌል በዚህ ቪዲዮ በቀላሉ ኮንቴንት በአማርኛም ይሁን በእንግሊዝኛ ጀነሬት የምታደርጉበትን መንገድ ነው ማሳያችሁ። ይሄ ኤአይ ገንዘብ ይጠይቃል፣ ግን ኮምፕሊት ነፃ በሆነ መንገድ የምትጠቀሙበትን ዘዴ መጨረሻ ላይ ሲያስቀምጥኩላችሁ ማየታችሁን አረጋግጡ። ወደ ቪዲዮ እንግባ። በመጀመሪያ አካውንቱን እናዘጋጀዋለን። ይሄን ለማድረግ ብራውዘራችሁ ውስጥ ግቡና ፍሊኪ ብላችሁ ጻፉ። ሰርች ስታደርጉ የመጀመሪያ የሚያጣላችሁ ዌብሳይት ውስጥ ግቡ። ዌብሳይቱ ይሄንን ይመስላል። ወደታች ስትሄዱ ብዙ ቱቶሪያሎችና እንዴት እንደሚሰራ ያወራል። አካውንት መስራት ስለሆነ የምንፈልገው ስታርት ፎር ፍሪ የሚለውን ተጫኑት። እሱ ውስጥ 3 ኦፕሽን አላችሁ። ቀላሉ ግን ኮንቲኒው ዊዝ ጉግል የሚለውን መጫን ነው። ከዛም እናንተን የተሻለ ለመረዳት 1-2 ጥያቄ ይጠይቃችኋል። ምንም ለውጥ ስለማያመጣ ጸጥ ብላችሁ ሙሉት። እሱን ስትጨርሱ ወደ ዋጋቸው ያመጣችኋል። በነፃ የምትሰሩበትን መንገድ ላሳያችሁ ስለሆነ ተውትና እቺን በተን ንኳት። ሌላ ቱቶሪያል ያመጣላችኋል። እሱንም ዝጉትና ሆም ፔጅ ላይ ደርሳችኋል። እንደምታዩት በጣም ብዙ ምርጫዎች አላችሁ። ቀላል አድርጌ ምን እንደሆኑ ላስረዳችሁ። ይሄ አውቶሜሽን ነው። ከዛፒር የሚባል ፕላትፎርም ጋር በማገናኘት አውቶማቲክሊ ኮንቴንት ጀነሬት ለማድረግ ያገለግላችኋል። ይሄኛው ደግሞ በቡድን አብራችሁ ስትሰሩ ኮንሲስተንት የሆነ ስታይል ያለው ኮንቴንት ጀነሬት እንድታደርጉ ያግዛችኋል። ብራንድ ኪትስ ደግሞ የብራንዳችሁን ከለር፣ ሎጎ፣ ዋተርማርክ እና የመሳሰሉትን የምትጨምሩበት ቦታ ነው። አንድ የጨመራችሁት ሁሌም ጀነሬት ስታደርጉ ኮንሲስተንት የሆነ ብራንድ እንዲኖራችሁ ያግዛችኋል። ይሄኛው ደግሞ ቮይስ ክሎን በመጠቀም በተመሳሳይ ድምጽ፣ ቪዲዮ ወይም አውዲዮ ጀነሬት ለማድረግ እና ከስተም ቮይስ ለመስራት ያገለግላችኋል። እነዚህ ደግሞ ቴምፕሌቶች ናቸው። በኋላ ስለምናያቸው ብዙ አትጨነቁበት። እዚች ጋር ደግሞ እስከዛሬ ጀነሬት ያደረጋችሁት ኮንቴንት ይገኛል። እኔ በዚህ አካውንት ምንም ጀነሬት ስላላደረኩ እንደምታዩት ባዶ ነው። ከዛም በመጨረሻ ሆም ፔጁ። በመጀመሪያ ቪዲዮ ዳይሬክትሊ በዚህ እንድትሰሩ ሪኮመንድ አላደርጋችሁም። ለዚህም ምክንያቱም ቪዲዮን ኤክስፖርት ስታደርጉት ትልቅ ዋተርማርክ ስለሚኖረውና በዛ ላይ ደግሞ ያን ያህል ኳሊቲ ስለማይሆን ነው። ቪዲዮ ጀነሬት ለማድረግ ሌላ ብዙ ፍሪ ኦፕሽኖች አላችሁ። ስለዚህ አውዲዮ ጋር ስንመጣ እንደምታዩት በጣም ብዙ ኦፕሽኖች አላችሁ። ግን እኔ ለመስራት ይመቻል የሚለው ስክሪፕት ነው። በፈለጋችሁት ቋንቋ ስክሪፕታችሁ ማስገባት ትችላላችሁ። ለዚህ ምሳሌ ግን አማርኛን ተጠቅሜያለሁ። ሰመራይዝ የሚለውን ኦፕሽን በመጠቀም የተሻለ ሪዛልት ማግኘት ትችላላችሁ፣ በተለይ አማርኛ ሲሆን። እዚች ጋር ቋንቋውን መምረጥ ትችላላችሁ፣ ግን ኦሬዲ ቅድም ባስገባችሁ ቋንቋ ነው የሚያደርግላችሁ። ድምጹም እንደሚመስል ከስተማይዝ አድርጉትና ኔክስት። እዚህ ጋር ስክሪፕቱም እንደሚመስል ያሳያችኋል። አስተውሉ፣ አማርኛ ከሆነ የምትጠቀሙት ምንም አይነት እንግሊዝኛ ስክሪፕት ውስጥ እንዳይኖር። ሰመራይዝ ስትሉት ኦሬዲ ያስገባው እንግሊዝኛ ካለ አስወግዱት። አንድ የአማርኛ የቮይስ አይነት ብቻ ስላለ ሰሚት ብላችሁ ጀነሬት ማድረግ አስጀምሩ። ድምጹ ይሄንን ይመስላል። አርቲፊሻል ኢንተለጀንስ የሰው ልጅ አስተሳሰብን የሚመስሉ ተግባራትን የሚያከናውን የቴክኖሎጂ ዘርፍ ነው። ይህ ቴክኖሎጂ በከፍተኛ ፍጥነት እያደገ ነው። የበለጠ ኢንትረስቲንግ ለማድረግ ባክግራውንድ ሚውዚክ እዛው መጨመር ትችላላችሁ። አርቲፊሻል ኢንተለጀንስ የሰው ልጅ አስተሳሰብን የሚመስሉ ተግባራትን የሚያከናውን የቴክኖሎጂ ዘርፍ ነው። ይህ ቴክኖሎጂ በከፍተኛ ፍጥነት እያደገ ነው። እንደተመቻችሁ ኤዲት ካደረጋችሁት በኋላ ዳውንሎድ የሚለውን ነክታችሁት ስታርት ኤክስፖርት የሚለውን ብትነኩት ኤክስፖርት ማድረግ ይጀምርላችኋል። ከዛም ዳውንሎድ ኤምፒ3 ስትሉት ፎልደራችሁ ውስጥ ተጭኖ ታገኙታላችሁ። ዲዛይን ላይ ደግሞ አንድ ላሳያችሁ። ይሄ ሶሻል ኦፕሽን ልክ እንደ ኢንስታግራም ፖስት የምትሰሩበት ቦታ ነው። እዚች ጋር ቶፒካችሁን አስገቡ። ከዛም እቺ ደግሞ ምን ያህል ፔጅ ጀነሬት እንደሚደረግ የምትገልጹበት ቦታ ነች። እዚች ጋር ቋንቋና ስታይሉን ከገለጻችሁ በኋላ ኔክስት። ሳይዙ እንደምታዩት መለዋወጥ ትችላላችሁ። ለዚህ ቪዲዮ ግን 16:9 መርጫለሁ። ኤአይ ኢሜጁ ጋር እንደምታዩት ብዙ ኦፕሽኖች አላችሁ። እናንተ እንደፈለጋችሁ ማድረግ ትችላላችሁ። እኔ ግን ለዚህ ቪዲዮ በዲፎልት ትቼዋለሁ። ሁሌም ለተሻለ ውጤት እቺ ዚ ኢሜጅ ቱርቦ መሆኗን አረጋግጡ። ከዛም ሰሚት። እንደምታዩት ጥሩ ሆኖ ወጥቷል። ቴክስቱንም መለዋወጥ ትችላላችሁ። ደግሜ ጀነሬት ሳደርግ ይሄንን አገኘው። ከዛም ኤዲት ሳደርገው ይሄንን ይመስላል። ዳውንሎድ ለማድረግ ልክ እንደቀድሙ ዳውንሎድ የሚለውን ንኩትና ከዛም ስታርት ኤክስፖርት። አሁን እንደዚህ እያደረግን ብዙ ጀነሬት ማድረግ እንችላለን። የሆነ ሰዓት ላይ ግን እቺ ሜሴጅ ትመጣለች። ቀላል ነው። ክሬዲት በነፃ ለማግኘት ስቴፕ ባይ ስቴፕ ተከተሉ። መጀመሪያ ፕሮፋይላችሁ ውስጥ ግቡ። ከዛም እቺ ሊንክ ንኳት። እዚህ ጋር 2 ኦፕሽኖች አላችሁ። አንደኛው ሶሻል ሚዲያ ላይ በፍሊክ የሰራችሁትን ፖስት ፎቶ አንስታችሁ አፕሎድ በማድረግ እና ሊንኩን በማስቀመጥ 2 ክሬዲት ታገኛላችሁ። 2 ክሬዲት ትንሽ ሊመስላችሁ ይችላል፣ ግን በሱ 25 ፖስት ጀነሬት ማድረግ ትችላላችሁ። ሌላኛው ኦፕሽን ደግሞ በእነዚህ ዌብሳይቶች ሪቪው አስቀምጣችሁ ልክ እንደቅድሙ ፕሩፍ ማስገባት ነው። ይሄኛው ኦፕሽን ቀለል ይላል፣ ግን 1 ክሬዲት ነው የሚሰጣችሁ። እስከዚህ ድረስ ቪዲዮን ካያችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።